እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። ሼር በማድረግ ጀምሩ ማለት ነው። ለዩቲዩብ ቻናላችን ደግሞ አዲስ የሆነች ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ እንላለሁኝ። እንግዲህ እንደምታዩት ያው አሪፍ ቦታ እያሳየኋችሁ ነው ማለት ነው። የዛሬው ቪዲዮ ከዛሬው ለየት ያለ ነው ማለት ነው። ከርዕሱ እንዳያችሁት ማለት ነው የደረሰው አብዲና የሀዩ ጉዳይ ነው ይዤ የመጣሁት ማለት ነው። እንግዲህ ደረሰው አብዲ ወይም አብዲ ወለቱብ የሚል ቻናል አለው። ታውቁታላችሁ ሁላችሁም ታውቁታላችሁ። አብዲ ያው ዘና በማድረግ ደረሰው አብዲ ይታወቃል ማለት ነው። ጥሩ ጥሩ ቪዲዮዎችን ይለቃል። አስተማሪ የሆኑ እያዝናኑ ማለት ነው። ጠቃሚ የሆኑ ቪዲዮዎችን ይለቃል። በዚህ እናውቀዋለን ማለት ነው። ሀዩ ጓሉ ኢትዮጵያ ቱክቱክ እናቃታል። እሷን ደግሞ በቱክቱክ ነው የምናቃት። ያው እሷም እንደዚሁ በጣም ሀሪፍ ቪዲዮ ነው የምትሰራው፣ ጥሩ ቪዲዮ ነው የምትሰራው። እናቃቸዋለን ማለት ነው ሁለታቸውም። በተለይ ያው ደረሰው አብዲ በዩቲዩብም በቲክቶክም ሙስጠፋ ጋር ሆነው ሳውዲ አረቢያ ላይ ባሉ ሰዓት ያው አሁን ቢለያዩም ሀገራቸው ቅርብ ስላልሆነ ቢለያዩም ሙስጠፋ ዩቲዩብም ቢቶም ካለ ያዝናኑን ነበር ማለት ነው። በጣም ቪዲዮአቸው ዘና እያረጋ አስተማሪ የሆነ ቪዲዮ ነበር የሚለቁት ማለት ነው። ደረሰው አብዲ ወይም አብዲ ወለቱብ ማለት ነው። እንግዲህ ትናንትና ሀዩን አብዲ ጋራ አይተናቸዋል ማለት ነው። በቲክቶክ ያው እንደምናየው መቼም ሶሻል ሚዲያ ብዙ ነገር ያሳያልና ያሲኖ ጋር አጋብታቸዋት ነበር። አሁን ያሲኑ ምን አለ የሚለው ማለት ነው እያነጋገረ ነው ማለት ነው። ደረሰው አብዲ ጋር ስናያት ማለት ነው። እንግዲህ ደረሰው አብዲ ጋር ይጋባሉ አይጋቡም የምናውቀው ነገር የለንም። ቢጋቡም ደስ ይላል ማለት ነው። ምክንያቱም ደስ ይላል ቢጋቡ፣ እውነት ለመናገር ማለት ነው። እኔ በበኩሌ ደስ ይላል፣ በእኔ የግል አስተያየት ማለት ነው ቢጋቡ እላችኋለሁ። እና አሁን በቲክቶክ ያው በሶሻል ሚዲያውም በእነሱ ናቸው እንግዲህ ከትናንት ጀምሮ በአብዲ ወለቱብ ከመጡ ጀምሮ ማለት ነው እንትን የሚሉት ያሉት ማለት ነው። እንግዲህ እዚህ ጋር ያው ጓደኛ ዘና እያለች ነው። ለማንኛውም ማለት ነው ደስ ይላል ቦታው እና ውዶችዬ ማለት ነው። እንግዲህ ሀዩ የቦሩ ሜዲያ ልጅ ናት። ቦሩ ሜዲያ መቼም ደስ ይላል። ሜዲያው በጣም ደስ የሚል ነው። ሳሩ ምናምን በጣም ደስ የሚል ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በተለይ የወሎ ልጆች ማለት ነው። እንግዲህ ትናንትና ብቅ ብለዋል ማለት ነው። ቦሩ ሜዲያ ላይ አብዱ ጋራ ማለት ነው። አብዲ ወለቱብ ጋራ ማለት ነው። እንግዲህ ቢጋቡ ደስ ይላል ማለት ነው በእኔ የግል አስተያየት። እንግዲህ ያሲኑም ማለት ነው አላህ ይወደህ ማለት ነው። ለማንኛውም ያው የሰው ልጅ አላህ ባለው ነው የሚሆነው፣ እኛ ባልነው አይደለም። ወይም ሶሻል ሚዲያ ባጋባቸው አይደለም የሚሆነው ማለት ነው። አንድ ሰው ሚዲያ ላይ አብሮ ከታየ ተጋባ ወይም አብሮ ኖረ ማለት አይደለም። ምናልባት ለስራ ብዙ ልጆች ይገናኛሉ ማለት ነው። ሀዩን በብዛት የምናውቃት ያው ቲክቶክ ላይ ነው ማለት ነው። ያው እሷም እንድትናገረችው አሁን ሁለተኛ ዩቲዩብ ቻናል መውጣቷ ነው ማለት ነው። በማሜ ዩቲዩብ መጀመሪያ ቀን መታለች በፊት፣ አሁን ደግሞ በአብዲ ወለቱብ ሁለተኛ ቀን መጣች ማለት ነው። ለሚቀጥለው እንግዲህ በግሌ ቻናል ከፍቼ እመጣለሁ ብላለች። እንግዲህ እኛም በጉጉት እንጠብቃል ማለት ነው። በደህና ነይያን እንጠብቃለን ማለት ነው። በራሷ ቻናል ከፍታ ትመጣለች ማለት ነው። ሀዩ ወይም ሀያት ማለት ነው። ሁላችንም ያው ከዱባይ ወደ ሀገር ገብታለች። በነገራችን ላይ ዱባይ በጣም ጥሩ ሀገር ናት፣ የምትመች ሀገር ናት። ምክንያቱም
የዱባይ መንግስት በ5 አመት ወይም በ6 አመት ምህረት አዋጅ ያወጣል። በዛን ሰዓት ብዙዎች ወረቀት እያሰሩ ወደ ሀገራቸው ይገባሉ ማለት ነው። እንደ ሌላው ሀገር አይደለም። ለምሳሌ እንደ ሳውዲ አረቢያ እንደ ሌሎች ሀገር አይደለም። ዱባይ በነገራችን ላይ ለህገወጥ ሰራተኞች እድል ይሰጣል ማለት ነው የዱባይ መንግስት። በዚህ የተነሳ ብዙዎቹ ኢቃማ እያሰሩ ወይም ህጋዊ የሆኑ ወደ ሀገር የመግባት ተመልሶ የመምጣት እድል ይኖራቸዋል ማለት ነው። እንግዲህ ሀዩ ብዙ ጊዜ ዱባይ ነው የምናያት ማለት ነው። አሁን ወደ ሀገር ሄድ ብላለች። ያው ቤተሰቦችሽ ጋር ስለተገናኘሽ በጣም ደስ ይላል። እንዲሁም ደግሞ ጠፍተሽ ስለመጣሽ ደስ ብሎኛል ማለት ነው። እኔ በግሌ ደስ ብሎኛል። የት ጠፋች እያልኩ ነበር ቱክቱክ ላይ ሳላያት ማለት ነው። እና አብዲ እና እንግዲህ ሀዩ ይጋባሉ ወይስ አይጋቡም የሚለው ነገር ማለት ነው ያው እያነጋገረ ነው። ወደፊት አብረን የምናየው ይሆናል ማለት ነው። ከተጋቡም ደስ ይላል። በጣም ነው ደስ የሚለው ማለት ነው። እንዲሁም ደግሞ ለስራም ከሆነ የተገናኙት ያው እሷም ቻናል ከፍታለሁ ስላለች ለስራም ከሆነ የተገናኙት መልካም የስራ ዘመን ብያለሁ ማለት ነው። ሀዩንም በርችላለሁ ማለት ነው። ወደ ዱባይ ትመለሻለሽ ወይ ብሎ ሲጠይቃት እንግዲህ ያን አላህ ነው የሚያውቀው ብላለች። እውነቷና አላህ ነው የሚያውቀው። ልትመለስም ላትመለስም ትችላለች። ያው እኛ እንዳሰብነው አይደለም። እና ብዙዎቻችሁ ብዙ ነገር ኮመንት ላይ ቻናላቸው ገብታችሁ ብዙ ነገር ሰጥታችኋል አስተያየት። እኔ በራሴ የግሌን አስተያየት ሰጥቻለሁ። ያሲን ያው ያሲን በቃ ያሲን ምን ሆነ ያሲን በቃ አበቃለት ምናምን እያላችሁ ነው። እንግዲህ ያው ሶሻል ሚዲያ እንደነገርኳችሁ አሁን አብሮ ሲኖር ወይም አብሮ ብቅ ሲል ያ ሰው አብሮ ይኖራል ማለት አይደለም። ስራ ብዙ ልጆች ያገናኛቸዋል ማለት ነው። እና እንግዲህ ያሲኑም እንግዲህ አይዞህ ነው የምለው በዛ አጋጣሚ ማለት ነው። አዩ እንግዲህ ደረሰው አብዲ ይዟት ልም ካለ እንግዲህ ቆንጆ ሳዱላ አግኝቻለሁ ብሏል አብዱ ማለት ነው። ያሲኑ አላህ ይሆንህ ማለት ነው። ያው አብዱም እንደተናገረው በቃ ከዙ ጋር አቁሚ ብሏል። አቁሚ ሀያት ሀዩን ማለት ነው። ስለዚህ ሀዩ እንግዲህ የራሷ ምርጫ ነው። አብድን ትመርጣለች ወይስ ያሲኑን? ምርጫዋ ለሷን ተውላት ማለት ነው፣ እኛ ከምንመርጥላት ማለት ነው። እና ያው ደረሰው አብዲ ጋራ ግን እውነት ቢሆን ቢጋቡ ደስ ይላል ማለት ነው። ምክንያቱም ያው ደስ ይላል በነገራችን ላይ ያሲኑ ልጅ ይመስለኛል ማለት ነው። ሳያው ዝም ብዬ ገና አንድ ጭጬ ልጅ ይመስለኛል። እሷም ያው ትንሽዬ ብትሆንም ግን ያሲኔ ትንሽ ይመስላል ማለት ነው። እና አልሙሄም ለማንኛውም ማለት ነው ሚዲያውን ያው እንግዲህ ይህን ሰሞን በእነሱ ነው። በተለይ ትናንትና ዩቱብ በአብዲ ከመጡ ጀምሮ ቲክቶክም ብገባ በእነ ሀያት ነው፣ ዩቱብም እንደዛ ነው ማለት ነው። ለማንኛውም ቢጋቡም ደስ ይላል ማለት ነው። በበኩሌ ደስ ይለኛል ማለት ነው። ሀዩና አብዲ ደረሰው ማለት ነው። ለማንኛውም ያው እኛ እንዳልነው ሳይሆን አላህ እንዳለው ነው። እንግዲህ ወደፊት ተጋቡም አልተጋቡም ወደፊት አብረ ነው የምናየው ይሆናል ማለት ነው። ያው ሚዲያ ነው፣ በሚዲያ ነው የመጡት። እንግዲህ ሚዲያ ላይ እንግዲህ ያለውን ነገር ያሳውቁናል ብዬ አስባለሁ ማለት ነው። ለማንኛውም በርቱ ሁላችሁም፣ ሀዩም ደረሰው አብዲም ሁላችሁም በርቱ ላለሁኝ። መልካም የስራ ዘመን እንዲሆንላችሁ እመኛለሁ ማለት ነው። ሀዩም እንግዲህ በዩቲዩብ እንደሚመጣ ነው የነገረችን። እንግዲህ እኛም እንጠብቃለን ማለት ነው። የራሷ ቻናል ከፍታ ደረሰው አብዲም ደግሞ አብዲ ወለቲዩብ የሚል አለው ቻናሉ። ሰብስክራይብ አድርጉት ማለት ነው፣ አበረታቱት። ያው ኢትዮጵያ አሁን ጥሩ ጥሩ ቪዲዮዎች እየለቀቀ ነው ኢትዮጵያ ከገባም ጀምሮ ማለት ነው። እና ይሄን ይመስላል የዛሬው ቪዲዮ። ያው ዘና እያላችሁ ቦታውን ማሳያችሁ ደስ ይላል ማለት ነው። በሌላ ቪዲዮ ያው ተመልሼ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ማለት ነው ውዶችዬ። እስኪ ይኸው እንደምታዩት ደስ የሚል ቦታ ነው በነገራችን ላይ ታየሩ ምናምን
ሀሪፍ ነው ማለት ነው። አሁን ያው የሙቀት ሰዓት ነው። ሙቀት ጀምሯል። ምን ጀምሯል? ገብቷል። ስለዚህ ግዴታ ነው በሙቀት ሰዓት ያው ባህር ቦታ መሄድ ያው ንፋስ ትንሽ የተወሰነ ስላለው ማለት ነው። እና እንደምታዩት ነው እንግዲህ ዘና ፈታ ማለት አንዳንዴ ጥሩ ነው ማለት ነው። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል ማለት ነው። በሌላ ቪዲዮ ተመልሼ እስከምመጣ ድረስ ሁላችሁንም ወዳችኋለሁ። ላይክ ሼር አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።